እንኳን ወደ ማሽዴኩን በሰላም መጣችሁ። የመጀመሪያው ጌም ዊክ እንዴት አለፈ የሚለውንና ጌም ዊክ 2 ምን አይነት ተጫዋቾችን ይዘን እንግባ የሚለውን አብረን እናሳልፍ። እንደተለመደው ከኤላ ጋር አለው። እኔ ብሩክ። እንዴት ነው የባለፈው ጌም ዊክ? በጣም አንኤክስፔክትድ የሚባል ጌም ዊክ ነበረ። ሞር ዳው ከቶፕ 6 ውጭ ያሉ ተጫዋቾች በጣም ያንጸባረቁበት ነበር። በተለይ የሃል ሲቲ ተጫዋቾች ዲፌንስ ላይ በጣም ፐርፌክት የዩናይትድ ቅበት ይመስላል። ከዚህ በኋላ ሃል ሲቲ እንደ አዲስ አዳጊ ቡድን ሜቢ ልክ እንደ ሌስተር ሲቲ አይነት አመት የሚያሳልፍ ይመስላል ከተጫወቱበት ጨዋታ አንጻር። አይ ዶንት ቲንክ ሶ። ያው ግን ለዩናይትድ ፐርፌክት ስትራቴጂ ይዘው ገብቶ እሱም ፐርፎርም አድርገው ወጥተዋል። ነገር ግን ከመጡት ውስጥ ጥሩ ፐርፎርም ያደርጋል ብዬ ማስበው ኮቨንተሪ ነው። ከአሁን በኋላ ባለው እንደ ቲም በሚጫወቱበት መንገድ እዚህ የባለፈው ቤስት ላይንአፕ ላይ አንተ ማን ነው ያስገረመ ወይ ከጠበቀው ኤክስፔክቴሽን ጋር እኩል የመጣው? ያው ስናወራ ከነበረው ተጫዋቾች ውስጥ አንዱ ጆዋ ፔድሮ ነው። ጆዋ ፔድሮ ጥሩ ሪተርን አምጥቷል። የእሱና የፓልመር ጥመት ትንሽ ለየት ያለ ሆኖ አግኝቼዋለሁ። በጣም የሚገርም ኤክስፔክት ካደረግኩት በላይ ነው የሆነው። ከሱ በተጨማሪ የሁለቱ የብራይተን ተጫዋቾች ስፔሻሊ ቶፕ ፖይንት ያገኘው ዲክ ሪፐር የሚገርም ፐርፎርማንስ ምን የነበረው። ፕላስ ደግሞ ቶተናም እነዛን ሁሉ ተጫዋቾች ገዝቶ በነበረበት ሰዓት ላይ ዲዘርቢ አዲሱን ሊግ በሚፈልጋቸው ተጫዋቾች በጀመረበት አመት መሆኑ ይህንን ፖይንት ማስገኘታቸው አንኤክስፔክተድ ነው። ብቻ ብዙ ጌሞቹ አንኤክስፔክተድ ናቸው ብዬ አስባለሁ። ሜቢ የሲቲም ጨዋታ ከበርንማውዝ ጋር፣ የዩናይትድ ጨዋታ፣ የቶተናም ጨዋታ ለየት ያለ ነው ብዬ አስባለሁ፣ ኢንክሉዲንግ ሊቨርፑልን ጭምር። ግን አሁን በሚመጡት ጌም ዊኮች ያው ክለቦቹ ወደ ቴምፖቸው ሲመለሱ ትልቅ ቡድን ላይ ያሉ የምንላቸው አንዳንድ ተጫዋቾች ፐርፎርም እያደረጉ የሚመጡ ይመስለኛል። እሺ ከነበሩት ተጫዋቾች ውስጥ አትስ ለቀጣይ ጌም ዊክ 2 ቼክ ብናረጋችሁ ብለን የምናስባቸው ተጫዋቾች ውስጥ አንዳንድ ነገር እኔና ኮል ፓልመር ከዚህ በኋላ ብንይዘው ጥሩ ነው ካለው ፕራይስ አንጻር። ካለው ፕራይስም ከቀጣይ አሁን ካሉት 4 ፊክስቸሮች ብናይ የአርሰናል ላይ ነው ትንሽ ቻሌንጅ ሊሆን ይችላል ብለን የምናስበው እንጂ ብራይተን እና ሃል ብሬንፎርድ ላይ ፐርፎርም የሚያደርግ የሚችል ልጅ ነው። ዣቢ አሎንሶ ደግሞ አዲስ ይሄ የሮጀርስ የፓልመር እና የጆዋ ፔድሮ ጥምረት የፈጠሩት በጣም አሪፍ ነበረ። እርስ በርስ አሲስት እየተደራረጉ ጎል እያገቡ ነበረ እና ካለው ፕራይስ አንጻር ጥሩ ፖይንት ነው ያመጣው። ፓልመር ብንይዘው ቆንጆ ነው ብለን አስባለሁ። ባለፈው እንዳወራ ነው ጆዋ ፔድሮን ይዘን መቀጠል ጥሩ ምርጫ ነው ብለህ ታስባለህ? ስፔሻሊ ለዚህ ሲዝን ጉዳት ካላጋጠመው በስተቀር ጥሩ ፖይንት እንሰበስበታለን ብለህ ካሰብነው ተጫዋቾች ውስጥ አንዱ ስለነበር ጆዋ ፔድሮ ካርሎ አንቸሎቲን ራሱ የሚያስቆጫቸው ይመስለኛል። ለምን እንዳልመረጡት ለናሽናል ቲም ሂዝ ኢንፎርም ከአምና መጨረሻ አካባቢ አንስቶ ፕሪሲዝን ላይ አሁንም እና አጥቂነት ደግሞ ከኮንፊደንስ ጋር የተያያዘ እና ከፎርም ጋር የተያያዘ ነገር ስለሆነ ጆዋ ፔድሮን ይዞ መቀጠል ጠቃሚ ነው። ሂዝ ኢን ማይ ቲም ሶ ምንም ከዚህ በላይ ኮንፊደንስ የድሮ ቲሙን ነው የሚገጥመው። ከዛም ቀጥሎ የአርሴናል ጌም አለው። በዛ መሀል ያሉንን ሌሎች ቤንች ላይ ያስቀምጥናቸውን አጥቂዎች ይዘን መግባት እንችላለን። ግን ፖቴንሻሊ ለቀጣይ 2 ጨዋታዎች ጥሩ ፖይንት የሚያመጣ ይመስለኛል። ጆዋ ፔድሮ ደግሞ እንደ ፎልስ ናይንም መጫወት የሚችል ልጅ ስለሆነ ላይክ ጎል እንኳን ባያስቆጥር ኳስ ላይ ጥሩ እንቅስቃሴ የሚያደርግ ልጅ ስለሆነ ፓርቲሲፔት አድርጎ አሲስት አድርጎ የመውጣት ፕሮባቢሊቲው ከፍተኛ ነው ብዬ ነው ማስበው። ሶ ጆዋ ፔድሮ መያዝ ጥሩ ነው። ያው የአርሰናል ጌም ትንሽ ቻሌንጅ ላይ ያደርጋቸው ይችላል። ሃል ሲቲ ላይ ግን ጥሩ ነጥብ ይዘው የሚወጡ ይመስለኛል። ከማንቸስተር ስህተት ከተማሩ ሪጂድ የሆነ ቲም ይዞ ከገቡ ጥሩ ነጥብ ስለሚያመጡ ይዞ መቀጠሉ ጥሩ ነው። ያለውን ፕራይስ ከፍተኛ የሚባል አይደለም፣ መካከለኛ ፕራይስ ላይ ያለ ስለሆነ ጥሩ ነው ለቲም ግንባታ። ሌላኛው ዶሚኒክ ሶብዝ ላይ ነው። ካወራ ነው አንጻር ከተነጋገርንባቸው ፖይንቶች ውስጥ አንዱ
ሴት ፒስ ቴከር ተጫዋቾችን መያዝ ለፈንታሲ ፕሪሚየር ሊግ በጣም አድቫንቴጅ ይኖረዋል። ያንንም በጨዋታው መሀል ካየን ጋክፖ ነው የተሻለ ፐርፎርም ያደረገው ቢሆንም ሶብዝ ላይ የፔናልቲ መምታት ለሱ ስለተሰጠው ያገኘውን ፔናልቲ ወደ ጎል መቀየር ፖይንት ማግኘት ችሏል። ከዚህ በኋላም ተመሳሳይ ቅጣት ምቶቹን ፔናልቲ የመምታት እድሉ በብዛት እሱ ስለሆነ ሚድፊልድ ላይ ይዘን መቀጠሉ የተሻለ ምርጫ ነው ብዬ አስባለሁ። ምን ይመስላል ካለው ቀጣይ ጨዋታዎች አንጻር? ቀጣይ 5 ፊክስቸሮችንም ስናያቸው የሊቨርፑልን በአንጻራዊነት ከሌሎቹ ትልልቅ ቡድኖች ጥሩ ከሚባሉት አንደኛው ነው እና ሶብዝ ላይ ደግሞ ሴት ፒስም ቴክ ያደርጋል። ትልልቅ ጨዋታዎች ላይም አንድ አጋጣሚ ጥሩ እንትን የሚሰጠው ልጅ ስለሆነ በተለይ ፔናልቲ የሚጠቀምበት መንገድ በጣም አሪፍ ነው። ይዘነው እንቀጥል፣ ጥሩ ነው። ኦኬ ሌላ ሚድፊልድ ላይ በጣም ያስገረመን ተጫዋች ቢኖር ማመዱ ሳንጋራ ነው። ሳንጋሬ 14 ፖይንትስ አግኝቷል። ካለው ፕራይስም አንጻር ካለው ቀጣይም ጨዋታ አንጻር ብሬንተንፎርድ ደግሞ ብዙ የተጫዋቾች መሸጥና አዳዲስ ተጫዋቾች ማምጣት እና ይሄን ያክል ፐርፎርም ማድረጋቸው በጣም የሚገርም ነው። ልዩ ቲንክ ሳንጋሬ የሚያዙ የተሻለ ነው ባለው ፕራይስ አንጻር። ትንሽ አሁን ፐርሰናሊ ስለኔ ከጠየቄ ትንሽ ያጠራጥረኝ የምልህ የሳንጋሬ ብቃት ላይ ባለው ሳይሆን ዊክ ቱ ዊክ ይህንን ፐርፎርማንስ ይዞ መቀጠል ይችላል የሚለው ትንሽ እንትን ይለኛል። ግን ሎ በጀት የሆነ ተጫዋች ስለሆነ አዝ ሰብስቲቱሽንም ይዘነው ቤንች ላይ ይዘነው ብንገባ ጥሩ የሚሆን ይመስለኛል። ዋታቦት ዮኒ ዊሳ ባለፈው ከሊቨርፑል ጋር በነበረ ጨዋታ በጣም ለጎል የቀረቡ ብዙ ኳሶችን ስቶ ነው እንጂ አሲስትም የማድረግ እንትን ነበረው። በጣም አታኪንግ ትሬቱ የሚያስፈራ ነው እና ካለው ቀጣይ የኒውካስል ጨዋታ አንጻር ይዘን እሱን መጫወት ጥሩ ነው ብለህ ታስባለህ? የኒውካስል ትንሽ ቻሌንጅ ያደርጋቸዋል ብዬ አስባለሁ። አዲስ ቲም ነው ቢውልድ እያደረጉ ያሉት፣ ብዙ ተጫዋቾችን እንትን ብለዋል። ሚድፊልድ ላይ የነበራቸውንም ተጫዋች ስለለቀቁ ትንሽ መንገጫገጭ ሊኖር ይችላል ብዬ አስባለሁ። ያው በጀት ዋይዝ ጥሩ ነው። ሰው ለቤንች መያዝ የሚፈልግ ከሆነ ቢይዘው ጥሩ አውትካም ሊያገኝበት ይችል ይሆናል። ግን አምናት ቴኪንግ ኦዴጋርድስ የድሮ ኦዴጋርድ ተመልሷል። ፈንታሲ ላይ ብዙ ፖይንት ሲያሰበስበው ከነበረው ኦዴጋርድ ባይዘዌ እንትን ኳስ ሃቨርስ በሚመጣበት ታይም አርሰናል ውስጥ ከማያቸው ጥሩ ለውጦች የኦዴጋርድ ፐርፎርማንስ ነው። ኳስ የሚጫወት ከኳስ ጋር የሚቾት የሚሰማው ልጅ ስለሆነ ኳስ የሚጫወት አጥቂ በሚገባበት ታይም ጥሩ ሲንኮናይዝ ማድረግ ስለሚችል ኦዴጋርድን ይዞ መግባት ጥሩ ነው ብዬ አስባለሁ። ካለው ፕራይስ አንጻር ከሌሎቹ በሱ ሌቨል ካሉ ተጫዋቾች በጣም ያነሰ ፕራይስ ነው ያለውና አርሰናል ባለበት ፎርም ደግሞ ኦዴጋርድን መያዝ ጥሩ ነው። ትንሽ የቼልሲ ጨዋታ በመሀል ላይ ከማለቱ ውጪ ሰንደርላንድ፣ ብራይተን፣ ሊድስ እና አስቶን ቪላ ላይ ጥሩ ፐርፎርም ማድረግ ይችላል። ኦዴጋርድ ትልቅ ጨዋታ ላይ ነው ትንሽ መቀዛቀዝ። ቋሚ ሚድፊልድ መሆን ያለበት ተጫዋች ነው ወይስ ሮቴት እያደረግነው የምንጫወት አይነት ተጫዋች ነው? ማለት እንደ ግዴታ እንደ ኤፍፒኤል አሴት እንደምንለው መኖር ያለበት ተጫዋች ይመስላል። አይ እንደዛ እንይዘው። ምክንያቱም ሴት ፊሶች ላይ ምናምን እነ ዲክላን ራይስ ስለሆኑ ሞር ወይ ሳካ ስለሆነ ቴክ የሚያደርጓቸው ፔናልቲም ቴክ የሚያደርግ ተጫዋች አይደለም። ግን እንደነገርኩ ያው የአርሰናልን ቀጣይ ጨዋታ ፊክስቸር እያየ እንደ ቤንች አድርገን ይዘነው ብንሄድ ሞር የሚያዋጣን ይመስለኛል። ኦኬ ከሚድፊልድ ሜቢ ከአርሰናል ፎርዋርዲንግ ላይ ሲጫወት ከነበረ ተጫዋች አንጻር ያው ፎርዋርድ ቢሆንም ለኤፍኤል ሚድፊልድ ነው። ዞሊስ ክሪስቶስ ዞሊስ ምን ይመስላል? ተጫዋቾች ትራንስፈር አድርገው ቢያስገቡት የኤፍኤል ተጫዋቾች የሚመከር ነው ወይስ በአንድ ጌም ዊክ መወሰን የምንችለው አይደለም? ግን ልጁ ሂዝ ቬሪ ዳይሬክት ተጫዋች እና ላይክ በጥሩ ቀኑ አሲስቶችን አስመዝግቦ መውጣት የሚችለው ላይክ ቀኑ ደግሞ ጥሩ ካልሆነ ትንሽ ቀዝቀዝ ብሎ ልናየው የምንችለው አይነት ልጅ ነው እና ዳይሬክት አጫዋች ስለሆነ የሚጫወተው ብዙ ቀን የሆነ አሲስቶች፣ ነጥቦች አጥቂዎቹ ላይም ዲፔንድ የሚያደርግ ነገር ነው እና አንተ ምን ይመስላል? እስኪ ዞሊስ ጉዳይ። እኔ ያው ማርቲኔሊም ወደ አረብ ሊግ የመሄድ እድሉ ሰፊ ከመሆኑ አንጻር
በጣም ክንፍ ላይ ኮንስታንትሊ ሲቸገሩበት የነበረው ፖዚሽን ስለሆነ ስፔሻሊ ለትራንዚሽን ሲመጡ በሳካ በኩል ካልመጡ የአጥቂ ሳይዳቸው ትንሽ ዊክ ነበረ። በማርቲኔሊ ታይም የሚተማመኑበት አይደለም። ይሄ ልጅ እንደዛ ነው ብዬ አስባለሁ። አትሊስት ጎል እንኳን ባያገባ አሲስት የማድረግ እድሉ ሰፊ ነውና እንደ ሚድፊልድ ኦፕሽን ቢያዝ የተሻለ ይመስለኛል። ግን ልክ ለምሳሌ እንደ ብሩኖ ፈርናንዴዝ እንደነ ሳካ አይነት ተጫዋቾች ዋጋቸው ኤክስፔንሲቭ ቢሆንም ረጅም ጊዜ በፋንታሲ ፕሪሚየር ሊግ ላይ ብዙ ፖይንቶች ሪተርን ሲያደርጉ የነበሩ ተጫዋቾች ናቸው። በዛ ይቀጥላሉ ወይ አይታወቅም። ግን ዋጋውን ለምሳሌ ብሩኖ ፈርናንዴዝ ዋጋው ከፍ ያለ ስለሆነ ብሩኖ ፈርናንዴዝን አውጥተን ዞሊሰን እንደ ሚድፊልድ ማስገባት ወይም ሌሎች ተጫዋቾች ሚድፊልድ ላይ ማስገባት ሞር አጥቂ ላይ ውድ አጥቂዎችንም የመጠቀም እድል ሊሰጠን ይችል ይሆናል። ብሩኖ ፈርናንዴዝን ብናሰጠው ካለው ፊክስቸር አንጻር ደግሞ ብሩኖ ፈርናንዴዝ ከምባክ የሚያደርግ ይመስለኛል። እኔ በግሌ አዘ ካፒቴን ራሱ ብዙ ሰው ሰሌክት እያደረገው ነው ያለውና እንዴት ነው ለየት ያለ ነጥብ ማስመዝገብ ፈልጋለሁ የሚሉ ሰዎች በሌላ አይነት ፋንታሲ ብዙ አማራጭ ያለው ነውና ዞሊስን ወስደው አጥቂ ላይ የተሻለ ሰው ማስገባት ይችላሉ። ውድ የሆነ አጥቂ ጌሚክቱ ትንሽ ቀን ነው የቀረው። ባላስቱ በጣም ትልቁ ችግር የነበረው የካፕቴንሲ ጉዳይ ነበረ። በካፕቴንሲ ደረጃ መምረጥ ያለብን ብለን የምናስባቸው ተጫዋቾች ውስጥ ፖቴንሻሊ ከተቀመጡት ሬት ከተደረጉት ውስጥ እነዚህ ሶስቱ ተጫዋቾች አሉ። ከነዚህ ውስጥ የተሻለ ሪተርን ይኖረዋል በካፕቴንሲ የሚለው ማን ይመስልሃል? ወይ ማንን ካፕቴን ብናረግ የተሻለ ይመስላል? እኔ ከሳካና ብሩኖ ላይ ነው አሁን ልቤ እንትን እያለ ያለው። ሞር እኔ ብሩኖን እንትን እለዋለሁ። ለምን ሃላንድን ከእንትን ውስጥ አትተዋል? ፔናልቲ ቴክ ሃላንድ ምንድን ነው አሁን ባለው ሲቲ ውስጥ ላይክ አሁን አንድ ቲም ቢልድ ሲደረግ ለአጥቂው እንዲመች ትንሽ ተወሰነ ጊዜ ሊፈጅ ሀትሪክ ሊሰራ ይችላል። ሃላንድ አለው ያው ብዙ አይነት አቅም ያለው ልጅ ነው። ነገር ግን ያም ሆነ ይህ እኔ ሞር ለነ ብሩኖ እሰጣለሁ እድለው። በዚህ ዊክ ብሩኖን ካፕቴን ማድረግ እና ደግሞ ከካፕቴንሲ በተጨማሪ ጎልኪፐር በጣም ብዙ ሰው ኢምፖርታንት የሆኑ በረኞችን ብዙ ሰው ሳይዙ በመግባት ፖይንት አይተዋል። ያው ራያን እንደ ኤክስፔክት እንዳደረግነው ሪተርን አድርገዋል እንደተለመደ። ፖቴንሻል ሌሎች በረኞች እነማን አሉ? ትራፎርድ አለ። ቅድም ከዚህ ከቪዲዮ በፊት እያወራ ነው ነበር እያየ ነው ነበር ስታቱና ጥሩ እንትን እየሰጡት ነበረ። ከዛ በተጨማሪ ፊክስቸር አሁን በረኛ ዲፔንድ የሚያደርገው ፊክስቸሩ ላይ ነው። የዛች ዊክ ላይ ያለችው ፊክስቸር ላይ ነው። እንደ ጌም ዊክ ዋን ደግሞ ብዙም በዜሮ ያለቁ ጨዋታዎች ብዙ አልነበሩ። አሁን ጌም ዊክ 2 ላይ ግን ጠንከር ያሉ ለውጦች ይኖራሉ። አሰልጣኞቻቸው ከጌም ዊክ 1 ችግሮቻቸው ተምረው በተለይ ዲፌንሲቭሊ የተሻሻለ ነገር ልናይ እንችላለን ብዬ አስባለሁ። ስሩአውት ዘ ቲምስ ለጌም ዊክ 2 እናንተም ኮንሲደር ያደረጋችሁት ካፕቴንሲ ላይ ማን እንደሆነ እኛ ብሩኖ እያልን ነው። እናንተስ ምን ትላላችሁ? ኮመንት ላይ አስቀምጡልን። ኔክስት ጌም ዊክ 2 በጌም ዊክ 2 ሪካፕ እስከምንገናኝ ድረስ ይመቻችሁ። ቻው። እናመሰግናለን።